ነው እላባ ምን ይልክ አባዳኛው ባንታው ጊዜ ነበር መኖር የምመኘው ባልቴት ሽማግሌ ግልታ አገኘው Welcome to the 129th victory of Ethiopia at the Battle of Adwa. On the 2nd of March, 1896, the peaceful Ethiopian people waged a just war against the then Italian colonialist army and successfully defeated the invader at a place called Adwa. The victory of Ethiopia at the Battle of Adwa is a victory for Africa, Asia, Latin America, and for all peace-loving global community. Ethiopia has experienced many difficulties in its history, but the severity of human rights, human dignity, and the systematic damage inflicted against its unity, sovereignty, and values in the last 4 decades is outrageous. The current shameless ethnic-based regime in Ethiopia has declared war against the very Amhara people and committed heinous crimes against children, women, and the elderly. Amharas broke their silence and said enough is enough and vowed to defend their families and communities under their traditional vanguard Amhara Fano patriots. Ethiopia has repeatedly proved its resilience, and the Battle of Adwa was one of the most dangerous threats against its existence. We are confident that Ethiopians shall repeat the 1898 victory and shall triumph against the current ethnic-based, lawless, anti-Amhara and anti-Ethiopian genocide perpetrator regime, and shall survive for generations to come. Long live the innocent people of Ethiopia and Africa. Long live the peace-loving international community. የተከበራችሁ የኢትዮጵያ ወዳጆችና ውድ ወገኖቼ በ1888 ዓመተ ምህረት የካቲት 23 ቀን የቅዱስ ጊዮርጊስ ዕለት የዓለምን የፖለቲካ አቅጣጫና በዘር ላይ የተመሰረተውን አዋራጅ ግንኙነት የለወጠ የፍትህና የመከላከል ጦርነት ኢትዮጵያ ውስጥ አድዋ በሚባለው ቦታ ላይ ተደረገ። ጦርነቱ የተካሄደው በእብሪት ከአውሮፓ ባህር ድንበር አልፎ በመጣው የኢጣሊያ ጦርና በሰላም ሀገር ውስጥ በሚኖረው የኢትዮጵያ ሕዝብ መካከል ነበር። የኢትዮጵያ ሕዝብ በጀግናና በብልህ ንጉሳቸው በቀዳማዊ ምኒልክ ስር ተሰባስበው ዘመናዊ መሳሪያ ታጥቆ የመጣውን ወራሪ ጦር ቅስሙን በመስበር የሀገራቸውን ነፃነት አስከብረው መላው በባዕድ አገዛዝ ስር የሚማቀቀው የአፍሪካ፣ የኤሽያ እና የላቲን አሜሪካ ህዝብ ተስፋ እንዲኖረው አድርገዋል። ዳግማዊ ምኒልክ ኢትዮጵያ እንድታድግና ዜጎች እንዲጠቀሙ አስደናቂ የልማት ስራዎችን በማከናወን ህዝቡ በአንድነት በሰላምና በስርዓት እንዲኖር አድርገዋል። በሌላ በኩል የኢትዮጵያ መጠንከር በጠላትና በደጋፊዎቹ ጸረ ሰላምና ጸረ እኩልነት ኃይሎች ጎራ ከፍተኛ ድንጋጤን ከመፍጠሩም በላይ አንዳንዶቹም በመሸነፋቸው አቂመው በረቀቀ መንገድ ህዝቡን በመከፋፈል ለመበተን ከፍተኛ ተንኮል ሸረቡ። የሁለተኛውን የዓለም ጦርነትን አጋጣሚ በመጠቀም በድጋሚ ወረራ አካሂደው አሰቃቂ በሆነ ጭካኔ የሰው ልጅ በጅምላ ገደሉ። ቀጣዩ ትውልድም ታሪኩን እንዳያውቅና እንዳይጠነቀቅ የውሸት ጽሑፎችን በአገር ውስጥና
በውጭ ሀገር ሰዎች በማጻፍና በመበተን እልሃቸውን በረቀቀ ስልት መወጣት እንደሚፈልጉ አሁን ያለውን የኢትዮጵያን ሁኔታ በጥሞና ለሚከታተል ሰው ስውር ሊሆንበት አይችልም። ታሪክን መማርና ማወቅ ያለብን በተገኘው ድል ለመኩራራትና ለመጠቀም ብቻ ሳይሆን ታሪክ ራሱን የደገመ ስለሆነ ለመዘጋጀትም ጭምር ነው። በዚህ በብዙ ሺህ የኢትዮጵያውያን መስዋዕትነት በተገኘው ድል ኢትዮጵያ አለኝታና ተስፋ ከመሆን አልፋ ለአፍሪካ፣ ለላቲን አሜሪካና ለሌሎች በባርነት ቀንበር ስር ለሚማቀቁ ህዝቦች የበኩሏን ድርሻ አበርክታለች። በዚህ የተነሳ ብዙ ሀገሮች ነፃ ሲወጡ የሰንደቅ ዓላማዋን ህብረ ቀለም ይወስዳሉ። ጣሊያኖች በድጋሚ ኢትዮጵያን በወረሩበት ወቅት የኢትዮጵያችንን ስነልቦናና ክብር ለመንካት ሰንደቅ ዓላማችንን ከተሰቀለበት ቦታ እያወረዱ ይረግጡት እንደነበረ በታሪክ ይታወቃል። ምንም እንኳን የኢትዮጵያ ህዝብ አይቀበላቸውም፣ ዛሬም ዘረኛና የባንዳ ልጆች የፋሽስቶች ካደረጉት ለወጥ አድርገው አባቶቻችን ተሰውተው ያስረከቡንን ህጋዊ እና ታሪካዊ ሰንደቅ ዓላማችንን ባዕድ አካል መሃሉ ላይ በመለጠፍ የኢትዮጵያ ህዝብ የማያውቀውን ሰንደቅ ዓላማ በመስቀል ተደብቆ የቆየውን ጸረ ኢትዮጵያና ጸረ አማራ ድርጊታቸውን በውስጥ አርበኝነት በመፈጸም ላይ ይገኛሉ። በዚህ ጸረ ኢትዮጵያ ድርጊታቸው የህዝቡን ስነ ልቦና በመቦርቦር የዲሞክራሲ መብቱን በመንፈግ ከዛም አልፈው ሀገሩን ጠባቂ በሆነው አማራ ህዝብ ላይ በድሮን የታገዘ ጦር በማዝመትና ነፍሰ ገዳዮችን በማሰማራት ታሪክ ይቅር የማይለው የሰው ልጅ መብት ረገጣን በማካሄድ ላይ ናቸው። በዚህ የተነሳ መልካቸውን ቀይረው በመጡት የውስጥ ከሃዲዎችና በነፃነት ወዳዱ ሰፊው የኢትዮጵያ ህዝብ መካከል እስካሁን ድረስ የከረረ ትግል በመካሄድ ላይ ነው። የአማራና መላው የኢትዮጵያ ህዝብ ብዙ ፈተናዎች ቢገጥሟቸውም ነጥረው በመውጣት ማንም እንደፈለገ ሊበትናቸው ወይም ሊያጠፋቸው እንደማይችል በታሪክ ደጋግመው አስመስክረዋል። ለዚህ ነው ዛሬ ፋኖ የአባቶቹን ፈለግ ተከትሎ ኢትዮጵያን ለማዳን የሚታገለው። የአድዋን ድል ኢትዮጵያውያን በፋኖ ይደግሙታል። ረጅም ዕድሜና ትብብር ለዓለም አቀፉ ማህበረሰብ፣ ድል ለጭቁኑ የኢትዮጵያ ህዝብ። እግዚአብሔር ይስጥልኝ። ዝግጅት አድርጎ ነው የመጣው። ተቻለውን ህዝብን ያህል መፍጀት ነው የመጣው። በዓለም የተከለከለ የመርዝ ጋዝን ሁሉ ይዞ ነው የመጣው እና ይሄንን ኢሌጋል የሆነ ህገወጥ የሆነ ወረራ የሚከላከል ምንም ዓለም አቀፍ ተቋም አልነበረም። ሊግ ኦፍ ኔሽንም ከከንፈር መጣ ያለፈ ያደረገው ነገር የለም። ስለዚህ አማራ ጥርስ የተነከሰበትም አሁንም በዛ መስዋዕትነት ላይ ከፍተኛ ድል አስመዝግቦ ለዓለም አብቅቷል። በዓለም ማፕ ላይ አንድ ጥቁር የአፍሪካ ሀገር የአውሮፓውያን ነጭ ሱፐር ፓወር አሸንፎ ለድል ስለበቃ ይሄ ታሪካዊ የሚዘክር ነገር ነው እና በዚህ ሂደት ውስጥ ደግሞ ሊወግድ የመጣ ጠላትን እጅ በሰጠ ጊዜ በምን ያህል እንክብካቤና ጥንቃቄ ለሰው ልጅ መብት ባለን ክብር እንዴት አድርገው ተንከባክበው እንደመለሱ ይህም አንድ ለዓለም ህዝብ ያለንን ክብር ያሳያል እና እኒህ ጀግኖቻችን ምንጊዜም በልቦናችን የሚኖሩ ናቸው። ይሄ ደግሞ የሀገሪቱን ሉዓላዊነት ታሪኳን ለመጠበቅ ሲባል ስለሆነ ይቺም ሀገር እስካሁን ድረስ በአፍሪካ ውስጥ ቅኝ ያልተገዛች ሀገር ናት፣ ህዝብ ነው። ይሄ በዓለም የሚታወቅ ትልቅ መዘክር ነው ለመናገር እና ይህ ሁሉ አድርጎ ጠላት በቀጥታ ወሮ ሊያሸንፍ ሊያጠቃ እንዳልቻለ በቅርብም በሩቅም ካደረጓቸው ጦርነቶች ድል አድራጊነት ስለተረዳ በመጨረሻ ምንድነው ያደረጉት? ጥርስ የተነከሰበት ህዝብና ሀገር እርስ በሱ እንዲጠላለፍ፣ እርስ በሱ እንዲዋጋ መርዝ ተክለው ያለ ሺህ ዘመን የቀጠለ ኪንግደሟን ለማፈራረስ ሲሉ እርስ በስ የማጣላት መርዝ ተክሎ በአሁኑ ጊዜ የምናየው
የጦርነት እርስ በርስ ፍጅት በተለይ ደግሞ የአማራን ህዝብ ከፍተኛ ጥቃት ውስጥ የከተተ ነው እና ይሄ በጣም ያሳዝነናል እና አሁንም ቢሆን እኛ ጥሪ የምናደርገው እውነት እዚህ ያለን ኢትዮጵያኖችም ሆነ ሌሎችም በዚህ አጋጣሚ የተገኙት ሁሉ ይሄንን ህዝብ ያለው የአገሪቱን ወታደር አሰልፎ በታንክ በጀት በድሮን ሳይቀር እየጨፈጨፈ ስለሆነ ይሄ የሚቆምበትን መንገድ ለዓለም ማህበረሰብ ተጠናክረን እንድናቀርብ ጥሪ ማድረግ ፈልጋለሁኝ። በተረፈ ግን ይሄ በዓለም ውስጥ ያሸበረቀ በቋንቋ በእምነት በባህል በብዙ ታሪካዊ ነገር የሚገለጽ ባህላችንን ማክበር መዘከር አለብን እና ሁላችሁም ስለተገኛችሁ በጣም አመሰግናለሁኝ። ይሄንን መዘከራችንን ግን ወደፊት ተሰንዶ የዓለም ህዝብም እኛም በተለይ የምንማርበት ይሆናል። ይሄን ነው ማለት የምንችለው። ሌላ ሌክቸር ላደርጋችሁ አልፈልግም። አመሰግናለሁ። ታንክ ዩ ዶክተር ጥላሁን እናመሰግናለን። ጥሩ ሀሳቦች ናቸው ያነሳው። አድዋ የአንድነት ታሪካችን ነው። አሁን ደግሞ ሌላ አይነት የኮሎናይዜሽን በኢትዮጵያ ህዝብ ላይ መጥቷል። የዚህ በጎሳ ዶክተር ጥላሁን ጥሩ ነጥቦች አንስታል። የኢትዮጵያ ህዝብ ይሄን ኖት ማድረግ አለበት ያልከው በጣም ትልቅ ነጥብ ነው። ዶክተር አበባ አለች፣ አቶ ማሙሸት አለ ከኢትዮጵያ። አቶ ማሙሸት እንደምታውቁት ለ33 ዓመታት ሳያቋርጥ በኢትዮጵያዊነት በአማራነት ሁልጊዜ እንግዲህ የኢትዮጵያ ፈተናዋና ስህተት የሆነው ኢትዮጵያን የሚያጠፋው አስተሳሰብ የሚነሳው አማራን በማዕከልነት ማጥፋት፣ ኦርቶዶክስን ማጥፋት፣ ከተቻለ ኢትዮጵያ እናጠፋታለን ከዛ በኋላ የሚለው አስተሳሰብ ነው። ኢትዮጵያ በቂ ግዛት ተፈጠረች፣ አማራው ነው ገዢው፣ ኢትዮጵያን ለማጥፋት ይሄንን ያነሳ አርማን አንዳንዱ የኢትዮጵያ አንድነት ብሎ ይሄንን ኢትዮጵያ በቂ ግዛት ተፈጠረች የሚለውን አስተሳሰብ የሚቀበል ሰንካላ ሀሳብ ያላቸው ዶክተር አበባ አቤት፣ እንደምን ዋላችሁ? እግዚአብሔር ይመስገን ደህና ከሄዱ ምንም ችግር ያለ አይመስለኝም። እኔ በበኩሌ ብዙ ነገር የለኝም፣ ግን አንድ ሁለት ነገር ማለት ፈልጋለሁኝ የበዓሉን ክብር ለምን እንደምናከብረው የመሰለኝን። ብዙ ጊዜ የአንሴስተሮቻችንን የአያቶቻችን የቅድመ አያቶቻችንን በዓልም ይሁን የመንፈሳዊ በዓልም ይሁን ታሪካዊ በዓልም ይሁን ማንኛቸውም ነገር የምናስብበት ምክንያት አሁን ያለነው የጥንቱን የምናስብበት ምክንያት የጥንቶቹ የነበራቸውን ዕውቀት የነበራቸውን ጥበብ የነበራቸውን ተመክሮ የነበራቸውን ጀግንነት በሁሉም የህይወት ክፍል ውስጥ ያሳለፉት የተጠራቀመ ለብዙ ሺህ ዓመት እንደ ሰው እንደገና ኢትዮጵያ ደግሞ ከክርስትናም በፊት ከዛም በኋላ ያለውን ታሪኳን አሁንም ያድዋን ስናስብ ያ ሁሉ የጥንታዊ የህዝቡ የተመክሮ የጥበብ ክምችት በአካል ባይሆን ልክ እንደ ዲኤንኤ የበሉት በህዋሳት በአካላችን ውስጥ ስለሚተላለፍ ይሄ የተላለፈውን ጥንታዊ ማንነት ለዛሬ ዲኮድ አድርገን ለዛሬ ኢግናይት እንዲያደርግ እንግሊዝኛ ቃልን መጠቀም አልፈልግም እንደው ጊዜ ከመቆጠብ አንጻር ብዬ ነው። አክቲቬት እንዲያደርገው እንዲቀሰቅሰው የተደበቀውን የተቀበረውን በደማችን ስንል በዲኤንኤያችን ታሪካዊ ባህላችን ጀግንነታችን ሁሉ ክብራችን ማንነታችን ሁሉ በዛ ውስጥ አለ እና አንዳንዴ ይዳፈናል። ስለሚዳፈን ስለተዳፈነብንና ከዚህ ጥንታዊ ማንነታችን ከእውነተኛ ማንነታችን እየራቅን በሄድን ቁጥር በደል ይበዛብናል፣ ውርደት ይበዛብናል፣ ጭቆና ይበዛብናል። ይሄ እየራቅን በመሄዳችን ስለዚህ ይሄ ራሱ ዛሬ አድዋም ሊያስተምረን የሚገባው ዝም ብለን ጀግኖቹ ምናምን ለማለት ሳይሆን በእውነት በመንፈሳችን ውስጥ እንዲሰርጽና የነሱ ሐቀኝነት የነሱ ጀብደኝነት የነሱ ጀግንነት በእኛ ውስጥ እንዲሰርጽ ከነሱ ጋር እንድንገናኝ እነሱን ነበርን አይደል? እነሱን ሰው ከማንነቱ ሲርቅ ለጉዳት ዛሬ አማራ ያለበት ሁኔታ ማለት ነው ለጉዳት ይዳረጋል። ከማንነቱ ከእውነተኛ ተፈጥሮ እየራቅን በሄድን ቁጥር በደል፣ ግፍ፣
ጭቆና ይበዛብናል፣ መከራ ይበዛበታል። ሰው ለዚህ ነው ሲፈተን ጥሩ ነው የሚባለው በአንድ በኩል ከማንነቱ የራቀ መሄዱን ምልክት እንዲሆነው ነው። ስለዚህ እኔ ላለንበት ብዙ ጀግኖች አሉ ከእቴጌ ጣይቱ ጀምሮ ከአፄ ምኒልክ ሁሉንም ማንሳት እንችላለን። ግን ላፋችን ሳይሆን የምናነሳው ወደዛ የሚመልሰን ከኔክሽናችን ወደ ሩቱ ወደ ስራችን እንመለስ የሚለውን ለማሳሰብ ነው በእኔ በኩል ዛሬ ወንድሜ አቶ ሸንቁጥ ባደረገው ዝግጅት ላይ ተጨማሪ ከዛም አንዱ የማየው ችግራችን አሁን ዛሬ አማራው ካለበት አንድ ችግር ጠላት ተብሎ የተፈረጀ የሚያደርግበት ሳይሆን የራሳችን ችግርም ጭምር ከራሳችን ችግሮች አንዱ ለዛሬ መታሰቢያ እንዲሆን የአፄ ምኒልክ በጦሩን አውጀው ተነስ በሚሉበት ጊዜ ምንድን ነው ያደረጉት? አመልህን በጉያ ስንቅህን ባህያ ነው ያሉት። ካለመሰልጠናችን እውቀታችን በማነሱ በድንቁርና ዘመን ስላለን ወደ ትግል እንኳ የጋራ ስራ ስንሰራ የየግል ጸባዮቻችንን በጉያችን ወደ ጎን አስቀምጡት ነው። አሁን በሕክምና በአእምሮ ሕክምና ሌትስ ፑት ሸልፍት እንላለን ችግሩን። ያ ካልሆነ እየተደባለቀ ያስቸግራልና ያን ጥበብ እግዚአብሔር ቢያድለን በዛ መንፈስ የነሱን በጠራናቸው ቁጥር ከፓወር ሶርሱ ጋር እንደ መገናኘት ነው። ከፓወር አውትሌት አለ አይደለም? ስለ አንሴስተሮቻችን ስናወራ ከፓወር አውትሌቱ ጋር ያኔ የነበሩት ሰዎች ከሊያላለኝ ብለው ብድግ ብለው አመላቸውን ወደ ጎን አስቀምጠው ግለሰባዊ ድክመታቸውን ወደ ጎን አስቀምጠው ነው የተነሱት። እና እንደውም ዛሬ ከአንድ ወዳጄ ጋር ሳወራ ነው ትዝ ያለኝ አመልህን በጉያ ስንቅህን ባህያ ያሉት እና ብዙ ሊተረክላት ይችላል። ምንም ለአድዋ እድሜ ለዓለም ህዝብ ለዓለም ነፃነት ኢምባዲመንት ነው። የዛ አካላዊ ምስክሮች ነን እኛ እና ለዛ ያብቃን። ምክንያቱም እዛ ላይ አይደለንም ያለ ነው። በመንፈስና በአካል በአእምሮ አስተሳሰባችን ከማንነታችን ርቀን ስለተገኘን ጠዋት ማታ ዱላ ገጥሞናል። ወደ ራሳችን ስንመጣ ግን እናሸንፋለን። ያ ወደ ራሳችን መምጣት አሁን ያልኩትን ነው ለማለት ነው። እና እንዲሁ ለበዓሉ አክብሮት ነው ብቅ ያልኩት እና አዳምጣለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እግዚአብሔር ያክብርልን። ጥሩ አበባ። እሺ፣ አመሰግናለሁ አቶ ከፍ ያለው። በመቀጠል ከአማራ ፕሮፌሽናል ዩኒየን አቶ አንዱ አለም አሉ አይደለም? አሉ። እግዚአብሔር ያክብርልን። እስኪ መግቡን። እሺ፣ መቼም ከዶክተር አበባ ተከትሎ መናገር አስቸጋሪ ነው። ከዚህ እንማራለን። ከዛሬው ዝግጅት የተፈጠሩ ችግሮችንም ለወደፊት አርመን ደግሞ ትምህርት ወስደን ወደፊት እንሄዳለን። እሁድ የካቲት 23 ቀን 1888 ዓመተ ምህረት የዛሬ 129 ዓመት በነጭ አጎዛ ላይ በጥቁር ደም የተቀባ ታሪክ ተጽፎ በዓለም ዙሪያ ተሰራጭቷል። ለኢትዮጵያውያን ብቻ ሳይሆን በዓለም ዙሪያ ለሚገኝ መላ ጥቁር ሕዝብ አኩሪ የሆነው በሂደቱም ባለቤት ያደረጋቸው ይሄ ታሪክ ለእኛ ምናችን ነው? ለምን እንዘክረዋለን? ከዚያ ምን ትምህርት እናገኛለን? በዚያ ቀን የወደቁ ጀግኖች እነማን ናቸው? ለምን ከፍተኛውን መስዋዕት ከፈሉ? ለእኛስ ምን ኃላፊነት ሰጡን? አሁን ያለው ትውልድ ከአድዋ ምን ይማራል? እንግዲህ ሌሎች ስለ ታሪኩ በዕለቱ ስለተከናወነው ጀግንነት፣ ስለ ዓለም ጣዕሙ አፄ ምኒልክ፣ ስለ ዓለም ብርሃኗ እቴጌ ጣይቱ፣ አድዋን ስላስዋበው ፊታውራሪ ገበየሁ፣ ስለ ሌሎችም በዝርዝር ይነግሯችኋል። እኔ ጥያቄዎችን ለእናንተ ማቅረብ ስለፈለኩ ነው። እንደምን አላችሁ? አንዱዓለም ተፈራ እባላለሁ። የመጣሁት ከአማራ ባለሙያዎች ማህበር ነው። የአማራ ባለሙያዎች ማህበር አምባ፣ በእንግሊዝኛ ደግሞ አማራ ፕሮፌሽናልስ ዩኒየን ኤፒዩ
በዓለም ዙሪያ ተበትነው ያሉ አማራና ትውልደ አማራ የሆኑ ባለሙያዎች በጊዜያቸው፣ በሙያቸው፣ በገንዘባቸው የመጡበትን ህብረተሰብ ለማገልገል የተሰበሰቡበት ተቋም ነው። አምባ ወገኔን ለመጥቀም እፈልጋለሁ ለሚሉ ሁሉ ተመሳሳይ አመለካከት ያላቸውን ሌሎችን ማግኘት የሚችሉበትና በመሰባሰብ በዚህ መንገድ ጠቃሚ አገልግሎት ልናበረክት እንፈልጋለን ለሚሉት እውቀት ወደ ሀገራችን ለማስገባትና ለወገን ጥቅም እንዲውል ለማድረግ የሚያስችል ተቋም ነው። ከ10 ዓመታት በላይ በታታሪ የአማራ ሊቆች በታነጸው በዚህ ተቋም በታሪክ፣ በባህል፣ በምርምርና ጥናት፣ በስነ ጽሑፍና ኪነት፣ በሕክምናና እርሻ፣ በሳይንስና ቴክኖሎጂ ጠለቅ ያለ የሙያ እውቀቱና ችሎታ ያላቸው ደጎስ ያለ አስተዋጽኦ ሲያደርጉ ቆይተውበታል። በአሁኑ ጊዜ እኔ የአምባ ዋና ጸሐፊ ነኝ። አሁን አማራ በያዘው የህልውና ትግል ከአባሮቹ ጋር በመሆን ምንም እንኳን ዓለም አቀፍ ድርጅትና አባላቱ በዓለም ዙሪያ የሚገኙ ቢሆንም በምርጫ በዩናይትድ ስቴትስ ኦፍ አሜሪካ የአማራ ማህበራት ስብስብ ፋና መስራችና አባል ድርጅት ነው። የዓለም አቀፍ አማራ ንቅናቄ አየን መስራችና አባል ድርጅት ነው። በትጋት የሚሰሩ አባላት አሉት። ዛሬ አምባ የአድዋን ድል አብሬያችሁ ላከብር ስገኝ የአድዋ ድል ለእያንዳንዳችን ምንድን ነው የሚለውን እጠይቃለሁ። አድዋ ኢትዮጵያውያን በአንድነት ወራሪውን የጣሊያን ጦር ድል የነሱበት ታሪካችን ነው። አድዋ መሬት ለመንጠቅ፣ ማንነትን ለማሳጣት፣ ጎጆን ለማፍረስ፣ እምነትንና የእምነት ተቋማትን ለማጥቃትና ለማፍለስ፣ ኢትዮጵያውያንን ከቦታቸው አጥፍቶ ለጣሊያን ቅኝ ግዛት ለማድረግና ምድሪቱን ለጣሊያን መጠቀሚያ ለማዋል የዘመተውን ጦር በታትኖና ማርኮ ማንነታችንን ያስከበረልን የድል ታሪካችን ነው። ከታሪካችንም በላይ የማንነታችን አካል ነው። እኛን ከአድዋ ድል የአድዋ ድልን ከኢትዮጵያውያን የሚያለያየው ምንም ነገር የለም። አድዋ የመሳሪያ መዘመን፣ የቆዳ ቀለም መንጣት፣ እኔ በላይ ነኝ ማለት፣ ጉራና ፉከራ አሸናፊነትን አያስገኝም ብሎ ነግሮናል። በማንነት፣ በቤት ንብረት፣ በርስት የሚመጣ ወራሪ ተሸናፊነቱ ከወዲሁ የተጻፈ መሆኑን አስተምሮናል። አድዋ ነበር ጀግኖች ነበሩበት ብለን አንብበን ሰምተን የምናልፈው ክንውን ሳይሆን በደምና አጥንታችን እየተንቆረቆረ የሚኖር ማንነታችን ነው። ሕይወት ያለው እኛ በጽናታችን ልንጠብቀው የሚገባ እሴታችን ነው። ያ ድል ያስታቀፈን ነፃነት ምን ያህል ዋጋ እንደሚከፈልበት፣ ጠላት ከውጭ ብቻ ሳይሆን ከውስጥም ሊነሳ እንደሚችል ያሳየበት ነው። የሚያስተምረንም ወራሪ ሲመጣ ድርድር ሳይሆን ተዘጋጅቶ መመከትንና ተከታትሎ መደምሰስን መርህ እንድናደርግ ነው። የእምነት ተቋማትን ማጥፋት ማንነትን የማጥፋት አንዱ ሂደት መሆኑን ነው። ጎጆን ማፍረስ መሬቱን ለመውሰድ የሚደረግ አንዱ ሂደት መሆኑን ነው። እህልን ማቃጠል ህዝቡን በረሃብ ለማንበርከክ የሚደረግ አንዱ ሂደት መሆኑን ነው። ውሉን ለራሱ እንዲሰራ ብቻ አድርጎ ጠብ የጫረው ጣሊያን ዛሬም ህግን ለይስሙላ አስቀምጠው ለራሳቸው ግብ ሌት ተቀን የሚጥሩትን እንድንቋቋማቸው ያስተምረናል። አድዋን ስናነሳ አርበኞቻችን አሁን እኛ ላይ ምን ኃላፊነት ጥለውብናል የሚለውን እንድንመልስም ነው። አድዋን ስናነሳ በዚያ ጊዜ ከጣሊያን የወገኑ ባንዳዎች ያደረጉትንም ተግባር ጭምር ነው የምናወሳው። ቅድመ አያቶችና ቅድመ አያቶቻቸው የሆኑላቸው የእነሱ የልጅ ልጆች ዛሬ የአድዋን ድል እንዴት ያዩታል? ጠላት ሀገርን በመከፋፈል አጥቅቶ ለራሱ ግብ መጠቀሚያ ሊያደርግ እንደተነሳ አሁንስ እኛ የድሉ ወራሾች ምን ይታየናል? ክፍፍል አለ ወይ? ይህንንስ እንደ ትላንቶቹ እንደ አርበኞቻችን ልንወጣው ተዘጋጅተናል ወይ? እኛ ብቻ ሳንሆን ዛሬ የአድዋን በመጥፎ የሚያዩት በዚያ ጊዜ የተውለበለበውን አረንጓዴ፣ ቢጫና ቀይ ቀለም ሰንደቅ ዓላማችን እንዴት ያዩታል? አጤ ምኒልክና እቴጌ ጣይቱ እንደገና አቋቁመው አዲስ አበባ ብለው በሰየሟት የቀድሞዋ በረራ
በእነዚህ ቀለማት የደመቁ ልብሶች የለበሱትን ወገናችን እንዴት እያደረጓቸው ነው ብለን እንጠይቃለን። ዛሬ አዲስ አበባ እያንዳንዱ ኢትዮጵያዊ የኔ የሚላት የአጤ ምኒልክና አጤ ጣይቱ ከተማ ናት ወይ? ከምዕራብ እስከ ምስራቅ ከሰሜን እስከ ደቡብ ኢትዮጵያውያንን ህዝቤ ብለው የተነሱና ድል ያስገኙልን ቅድመ አያቶቻችን ዛሬ አማራው ያለበትን ሁኔታ ሲመለከቱ ምን ይሉናል? በገዛ መሬቱና ሀገሩ አማራ ከጣሊያን የመጀመሪያውና ሁለተኛ ወረራ በከፋ ሁኔታ እየተዘመተበት የኛ ኃላፊነት ምንድን ነው? እያንዳንዳችንን ኢትዮጵያውያን አማራ ላይ እየደረሰ ያለውን በደል የኔም ነው ብለን እንድንነሳ የአድዋ ታሪክ ይጠራናል። የአማራ መጥፋት የኢትዮጵያ መጥፋት የመጀመሪያው ሂደት ነው። አድዋ የኔ ነው የምንል ሁሉ አማራ የኔ ነው ማለት ይገባናል። የአድዋ ድል የሁላችንም ነው። የአማራ ህልውና የሁላችንም ነው። ትላንት በአድዋ እምዬ የዓለም ጣሙ አጤ ምኒልክና የዓለም ብርሃኗ እቴጌ ጣይቱ ሳይፈልጉት የመጣባቸውን የወራሪ ጦርነት እንዳንበረከኩት ሁሉ ዛሬም ፋኖዎቻችን ሳይፈልጉት የመጣባቸውን የወራሪ ጦርነት በድል ያጠናቅቃሉ። አመሰግናለሁ። እጅግ በጣም በብዙ እናመሰግናለን አቶ አንዱዓለም። እግዚአብሔር ያክብርልን። የአባቶቻችን አምላክ አሁንም ይርዳን። መጠይቆቹ ከባድ ናቸው። እያንዳንዱ በልቡ የሚጠይቃቸው እና መፍትሄ የሚፈልጉ ናቸው። እሺ፣ እናመሰግናለን ወንድማችን። ከአሜሪካ ኢንጂነር ሸንቁጥ ይቀጥላሉ። አቶ አንዱዓለም በጣም አመሰግናለሁ። ብዙ ነገር ነው የተማርኩት። ዶክተር አበባ ጥሩ ፖይንቶች አንስተሻል። እኔ እንግዲህ ይሄኛውን አድዋን ታሪክ ስናስብ አቶ አንዱዓለም ያነሷቸው ነጥቦች አሉ። ምንድነው የምንማረው? አሁን ላለው ትግል የዘር ማጥፋት እየተከናወነ ነው። አዲስ ፎርም ኦፍ ኮሎኒያሊዝም በኢትዮጵያ ላይ ተነስቷል። የአድዋ ድል ከአድዋ ድል ምንድነው የምንማረው የሚል ነጥብ ላይ የተወሰኑ ነጥቦችን ማለት ፈልጋለሁ፣ ማካፈል ፈልጋለሁ እይታ። ስለዚህ አድዋ ያው እንደምታውቁት በ1896 የተከናወነው በኢትዮጵያኖች አንድነት ኢትዮጵያዊነትን መሰረት ባደረገ ሁሉንም ነገሮች ባንቀሳቀሰ ነው እና ይሄ ኮሎኒያሊዝም ቅኝ ግዛትን በኢትዮጵያ ብቻ ሳይሆን በመላው ዓለም ህዝብ እይታ እንዲረክስ እንዲዋረድ ያደረገ ትልቅ ድል ነው። የኢትዮጵያኖች የጋራ ድል ነው። በዚህ ትግል ውስጥ ትልቁ ትምህርት ምንድን ነው አሁን ላለው ትውልድ የሚለው በጣም ወሳኝ ነው። እንግዲህ የኢትዮጵያ ህዝብ በአንድነት እውቀቱን ባህላዊ ጥንታዊ እውቀቱን ተጠቅሞ ዓለም አቀፍ ዲፕሎማሲዎችንም ተጠቅሞ ሀገራዊ እሴትና ሞራሉን ተጠቅሞ ነው ይሄንን ድል አስደናቂ መልክ ያስመዘገበው። እንግዲህ በአሁኑ ሰዓት ደግሞ የኢትዮጵያ ህዝብ በጎሳ ፖለቲካ ቅኝ ግዛት ውስጥ ወድቋል ለ33 ዓመታት ማለት ነው። አሁን ደግሞ የመጣው ከጎሳም ፖለቲካ በዘለለ መልክ ኢትዮጵያን ፈጽሞ ማንነቷን በማጥፋት እምነቷንም በማጥፋት ምድሩን በሙሉ በአንድ ቅዠት በሚመስል መልክ በአንድ ጎሳ ስር ሌሎችን 86ቱን ጎሳ አጥፍቶ ለመዋጥ የተነሳ አስተሳሰብ ነው። ስለዚህ የኢትዮጵያ ህዝብ ይሄንን ከአድዋ ተምሮ እንግዲህ ታሪክ ያለው ህዝብ የሚባለው ይሄ ነው። በአንድነት ሆኖ ዓለም አቀፍ ትግልም ላይ የገጠመን ትግል የዘር ማጥፋትና አዲስ ኮሎኒያሊዝም መሆኑን ተረድቶ ይህን የሚጸየፉ ኃይሎችን ማስተባበር ይገባል ማለት ነው።
እንግዲህ የጎሳ ፌዴራሊዝም የሚለው ኒው ኮሎኒያሊዝም ፎርም ኦፍ ኒው ኮሎኒያሊዝም ነው። ይሄ የተለየ ነው። በነገራችን ላይ በዓለም ላይ ወይ 2 ወይ 3 ሀገሮች ናቸው እንደዚህ አይነት የጥፋት ስነ መንግስታዊና የጎሳ ፖለቲካ ፍልስፍና ይዘው የመጡት። እነሱም ተበታትነዋል ብዙዎቹ። አንዷ ዩኤስኤስአር ነበረች ተከፋፍላ ዛሬ ያው ሰፋ ያለ ነገድ ያለው ሩሲያ በመሆኑ እሷ ሰርቫይቭ አድርጋለች። ሌላው ዩጎዝላቪያ ነበር፣ ብትንትኑ ወጥቷል። ከዚህ ቀጥሎ የቀረው አሁን የኛ ሀገርና አንድ ዋን ሞር እንደ አልባኒያ አይነት ሀገሮች ናቸው። እና ራሱ አስተሳሰቡ ከቅኝ ግዛትና ከካንሰራ ማስተሳሰብ በዘለለ አገርን የሚያጠፋ ነው። እና ያው እንደምታውቁት በአሁኑ ሰዓት ከፍተኛ የዘር ማጥፋት ማፈናቀል አለ። በተለይም በአማራ ህዝብ ላይ በመላው ኦሮሚያ በቤኒሻንጉልና በወለጋ በአጠቃላይ በኢትዮጵያ ማለት ነው ለ33 ዓመት የዘለቀ ነው። ከፍተኛ ሲስተሚክ የሆነ ፍልስፍና አለው። ፍልስፍናው ኢትዮጵያ በቅኝ ተፈጥራለች፣ በቅኝ ግዛት ተፈጥራለች የሚል ነው። ፍልስፍናው አንዱ ነገድ ሌላው ነገድ ማጥፋት አለበት የሚል ነው። ፍልስፍናው የኢትዮጵያ ኦርቶዶክስ ቤተክርስቲያን መጥፋት አለባት የሚል ነው። ይሄ እንግዲህ ወያኔ እንደቀልድ ጀምሮት ወያኔ እየተመታበት ያለው ሀሳብ ነው። ወያኔ ሲነሳ መነሻ የትግራይ መድረሻ የትግራይ ብሎ ነበረ። ትግራይ የምትባል ትልቅ ሀገር ብቻውን ማቆም የሚችል መስሎት ነበር። ዛሬ የትግራይን ህዝብ ሀገር አልባ አድርጎ 1.5 ሚሊዮን ህዝብ አስጨርሶ እንደምታውቁት አሁን ጭንቅ ላይ ነው ያለው። ስለዚህ ጄኖሳይድ በአሁኑ ሰዓት የዘር ማጥፋት ከፍተኛ የሆነ አደጋ ጋርጧል በኢትዮጵያ ላይ ማለት ነው። ይሄንን ከውስጥ ነው የመጣው። ይሄንን የአድዋን ስትራቴጂ ተጠቅሞ ማቆም ካልተቻለ የኢትዮጵያ ህዝብ ታሪክ ያለው ህዝብ ነው ለማለት ያስቸግራል። እና እንደምታውቁት የኢትዮጵያ ኦርቶዶክስ ቤተክርስቲያን በአድዋ ላይ እጅግ በጣም ብዙ ታሪካዊ ሚና ነበራት። በጸሎት ዘረኝነትን እና ወራሪነትን ቅኝ ግዛትን በመቃወም ማለት ነው። በዚህ ዘመን ያሉ የተለያዩ የሃይማኖት ድርጅቶች ሙስሊም ሊሆኑ ይችላሉ፣ ፕሮቴስታንት፣ ካቶሊክ ሊሆኑ ይችላሉ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ራሷ እየተከናወነ ያለውን የዘር ማጥፋት ይሄን የዘር ፖለቲካ በተለይም በራሳቸው በሃይማኖት ድርጅቶች ላይ የመጣውን አደጋ መቃወም መቻል አለባቸው። የኢትዮጵያ ህዝብ የሞራል ዊንግ መሆን አለ፣ የሞራል ልዕልና መሆን መቻል አለባቸው። እና የኢትዮጵያ ህዝብ በጣም የታጠቀውን በብዙ ጉልበት የታጠቀውን የጣሊያን ሰራዊት ነው እስከ 60 ሺህ ይላሉ አንዳንዶች። የኢትዮጵያ ሰራዊት በ100 ሺህ የሚቆጠር ነበረ። ግን በሰው ኃይል ብዛት ሳይሆን በጣም በተናበበና ኢትዮጵያዊነትን በተላበሰ ሞራል በአንድነት በብዙ ኃይል የታጠቀውን ሰራዊት መደምሰስ ችሏል የኢትዮጵያ ሰራዊት ጣሊያንን ማለት ነው። እና ለዚህ ለሚደረገው ለአሁኑ ዘመን ትግል መሳሪያ አይደለም። ድሮን ሊኖራቸው ይችላል፣ ሰራዊት ሊኖራቸው ይችላል፣ ብዛት ሊኖራቸው ይችላል፣ መሳሪያ ሊኖራቸው ይችላል። እና የአድዋ ድል የሚያስተምረን ጽናትን፣ የዓላማ ጥራትን፣ እንደዚሁም ደግሞ ለትልቅ ግብ መነሳትን። አንዳንድ ጊዜ ጠላት ትንሽ ግብ ላይ ስለተንጠለጠለ ጠላት አሁን ጎሰኛ ነው። ምናልባትም ካፍንጫው የዘለለ ልክ እንደ ህወሓት ማለት ነው። መነሻ የትግራይ መድረሻ የትግራይ ብሎ መጨረሻ የትግራይ ህዝብ ሀገር አልባ እንዳደረገው ማለት ነው። ዛሬ ትግራይም ሀገሩ አይደለም፣ ኢትዮጵያም ሀገሩ አይደለም። ምክንያቱም ከፍተኛ ጭንቅ ላይ ነው በእውነት በቅንነት እየታየ ሲኬድ ማለት ነው። እና ይሄ ከጠባብ ዓላማ የመጣ ነው። የአድዋ ዓላማ ግን ኢትዮጵያን ማዳን፣ ኢትዮጵያን እኩልነትና አንድነት ማድረግ ስለነበረ በመጨረሻ ማሸነፍ ተችሏል። እና የሚደረጉ ትግሎች የአድዋን አርማ ያነሱና የአድዋን ከፍ ያለ ራዕይ የያዙ መሆን አለባቸው ነው። እንግዲህ በአሁኑ ሰዓት በጣም ለብዙ ዓመታት ለ33 ዓመታት በኢትዮጵያ ውስጥ ሰላማዊ ትግል የታገሉ ኃይሎች አሉ። አሁንም ትግላቸውን የቀጠሉ አሉ። ሰላማዊ ትግሉ ብዙ እንዳይራመድ ያደረጉት ብዙ ምክንያቶች አሉ። እንግዲህ ያንን ያየ የኢትዮጵያ ህዝብ ፋኖን አምጦ ወልዷል። በተለይም ከአማራው ማህፀን ፋኖ ተወልዷል። ስለዚህ ፋኖ
ሞደርን የሞደርን የዘመናዊው አድዋ ጦረኛ ኃይል ነው የሚመስለኝ። የኔ እይታ ነው፣ ብዙ ሰዎች ላይ ጋሩት ይችላል። እይታዬን ነው እያካፈልኩ ያለው። ለምንድን ነው እንደዛ የምለው? ከጭቆና ከዘር ማጥፋት አደጋ እንደዚሁም አገር አልባ እንዲሆን በተለይ አማራው በተደረገበት ዘመን የተወለደ ኃይል ነው። እንዳልኳችሁ በእኔ አረዳድ የዘር ፖለቲካ ካንሰር ነው። የዘር ፖለቲካ ህዝብን አብሮ አያኑርም። የዘር ፖለቲካ መጨረሻ አገርን ያጠፋል። ግን በዘር በአንድ ነገድ ወይም ከአንድ አካባቢ ተሰባስቦ ደግሞ ከፍ ያለውን ዓላማ አገርን ማዳን ህዝብን ማዳን በሚል ዓላማ እስከተነሳ ድረስ ያ አድዋን ይወክላል። ዓላማው ነው ማለት ነው። ሌሎችን ነገዶች ያስተባብራል እና በዚህ ዘመን የተነሳውን ፋኖን ልክ በጣሊያን ዘመን ሽፍታ ነው ይል ነበረው። ማነው ጣሊያን የኢትዮጵያን ሰራዊት ማለት ነው፣ የኢትዮጵያን ታጋዮች አርበኞቹን። አሁን ያለው ጠላትም ፋኖን ሽፍታ ነው የሚል ደም ጃውሳ የሚል እንትን ለጥፈዋል። እንደዚህ አይነት ፕሮፓጋንዳ። ግን ዋናው ነገር ዓላማው ነው። ዓላማው ፋኖ የኢትዮጵያ ዘመናዊ የአድዋ ጦረኛ ነው ብዬ አምናለሁ። በዚህ ልትስማሙ የምትችሉ ትኖራላችሁ፣ ማትስማሙ ትችላላችሁ። ሀሳባችሁን አከብራለሁ። ለምንድን ነው እንደዛ የምለው? በመጨረሻ ጊዜ ፋኖ አንግቦት የተነሳው ኢትዮጵያን ለማዳን ሌሎች ነገዶችን የማስተባበር ማዕከል የመሆን ከፍ ያለ ይሄንን ሀገር እንደገና አገር የማድረግ ዓላማ ያነገበ። ስለዚህ ምን መደረግ አለበት ብዬ ሳስብ የአድዋን ትምህርት በዚህ ዘመን ተግባራዊ ማድረግ ይገባል። የጎሳ ፖለቲካ ከኢትዮጵያ እንዲነቀል። ምክንያቱም የጎሳ ፖለቲካ ቅኝ ግዛታዊ አስተሳሰብ ኢትዮጵያውያኖችን ለማስተባበር እንደ አፄ ምኒልክ የግድ አንድ ሰው ላይኖር ይችላል። ግን በአስተሳሰብ ደረጃ ፋኖ እንደ አፄ ምኒልክ ሌሎች ነገዶችንም ሰራዊቶች አሰልጥኖ በየአካባቢው ፋኖዎችን ፈጥሮ ኢትዮጵያዊነትን ከፍ ወዳለ ዓላማና ዓላማውን ደግሞ የህግ የበላይነት የሰፈነባት ኢትዮጵያን መፍጠር ነው ብሎ እንደዚሁም በተለያየ ማህበራት በተለያየ ሰላማዊ ትግል ላይ ያለውን ኃይል ወደፊት ሊሄድ የሚችልና ስነ መንግስት በጋራ የሚቀርጽበትን መብራት ሊያበራ የሚችል ጉልበትን ታጥቆ ያለ ኃይል ነው። ይህ ኃይል ይሄንን ጉልበቱን ወደዚህ ከፍ ወዳለ ዓላማ ማምጣት የቻለ እንደሆነ ኢትዮጵያን ያድናል። አንዳንድ ሰዎች ፍርሃት አለባቸው። በትንሹ የሚደነግጡ ሰዎች አሉ። ይሄ ሀሳብ ፋኖን ወደ ብክነት ያመጣዋል የሚሉ ሰዎች አሉ። የኔ ክርክር እንደሱ አለ። ከአድዋ የምንማረው አንድ ማዕከል ላይ ቆሞ ሌላውን ማስተባበር ይቻላል። ስለዚህ ኢትዮጵያዊነትና ኢትዮጵያን ሪክሌም ማድረግ ይቻላል። ፋኖ ለዚህ ማዕከል ሊሆን ይችላል። በጣም ከፍተኛ አቅም ያለው ነው። የ1896ቱን የአድዋን ጦረኞች የአርበኞቹን ባህሪ መወከል ይችላል የሚል ነው። እንግዲህ ይሄ በከፍ ባለ በአሸናፊነት አስተሳሰብ ሲታሰብ ነው። ብዙ ነገሮች ይኖራሉ እና መደምደሚያ ምንድን ነው? አድዋ አስተሳሰቡ ማለት ነው። አስተሳሰቡ የኢትዮጵያን አንድነት ለኢትዮጵያ ደግሞ ለአንድነቷ ዋጋ መክፈል። ወያኔዎች 27 ዓመት ሲገዙ አንድ የሚሉት ነገር ነበር። በጣም የሚገርም ንግግር ማለት ነው። እኛ ታግለን ያመጣነው እንዴት ዲሞክራሲ ብለን እንለካለን ይሉ ነበር። ኦነግ ኦህዴድ ልክ ስልጣን ሲያገኝ የመጀመሪያ ማለት የጀመረው እንዴ እኛ በሰላማዊ ትግል በዱላና በእንትን ያመጣኑን እንትን እንዴት እንለቃለን ብሎ ከዛ እየቆየ ሲሄድ ያው ሀገሩን ለዋጠው፣ ሌላውን ነገር በሙሉ ላጥፋው ብሎ ምክንያቱም አስተሳሰባቸው ሲነሱ ያ ስለነበረ ማለት ከኮሎኒያሊዝም ከቅኝ ግዛት የከፋ ነገር ነው ይዞ የመጣው ማለት ነው። አድዋን የሚያነሳ የሚያስብ ኃይል ግን የኢትዮጵያን ሕዝብ አንድነት ለሚከፍለው ዋጋ ደግሞ በደስታ እንደ አድዋ ጀግኖች ማለት ነው። ምክንያቱም አገር የሚፈልግ ነገድ ሞልቷል። ከየነገዱ ዘረኞች ያሰባሰቡት በየድርጅቱ የሰበሰቡት ኃይል እንዳለ ሆኖ ማለት እሱን ማለት አይደለም እና ኢትዮጵያኖችን አስተባብሮ የጎሳ ፖለቲካ መወገድ እንዳለበት አሳምኖ የትግሉ ማዕከል ሆኖ
ኢትዮጵያን ማዳን ይቻላል። ጥያቄው ኢትዮጵያ እንደ ሀገር ቅድም እንዳልኳችሁ ሀገሮች ብትንትኗ ወጥቶ በመጨረሻ ከዛ በኋላ አዲስ ሀገርን መመስረት ደግሞ ሌላ መከራ ነው። ሌላ አንዳንድ ሰዎች ቀለል አድርገው ችግር የለውም ይላሉ። ችግር አለው። ኢትዮጵያ አንድ ሀገር መቀጠል አለባት። እንድትቀጥል መሰራት ያለባቸው የአንድነት የአሸናፊነት ስትራቴጂዎች፣ ዋጋ መክፈል የሚያስፈልገው መከፈል፣ ሌሎች ነገሮችን የማስተባበር ስራዎች መስራት ይቻላል። በፖለቲካ በጣም በርካታ ዓመታት ልምዶች አሉ። የፖለቲካ የሰላማዊ ትግል፣ የሲቪል ማህበራት አደረጃጀት፣ የዓለም አቀፍ ዲፕሎማሲ። አሁን ደግሞ እግዚአብሔር አስታጥቆ ያስነሳው እንደ አድዋ አርበኞች ያለ የፋኖ ኃይል ጠላት ጃውሳ የሚበለው ሽፍታ የሚበለው ይሄ ኃይል ግን ማዕከል ሆኖ ተነሱ። ይሄን ኃይል ኢትዮጵያን ሪክሌም እንዲያደርግ ኢትዮጵያን እንዲያድን ብቻ ሳይሆን ሌሎች ነገሮች ብቻችንን የሚሉ ደግሞ ነው። ብቻ አይባልም። ምክንያቱም በሀገር ውስጥ ብዙ ነገሮች የጋራ አንድነቶች ስላሉ ማለት ነው። እና ይሄንን መስራት ከተቻለ ኢትዮጵያን ማዳን ይቻላል። አድዋን ሁል ጊዜ ስናስብ ከቀደመው ዘመን ከአሁን ዘመን ወደፊት ከሚመጣው ጋራ አስተሳስረን ከሄድን ቅድም ያላችሁ ሁላችሁም ከዚህ በፊት ተናገራችሁት ነው። በዚህ መልክ ማድረግ ይገባል ብዬ አስባለሁ። አመሰግናለሁ። እናመሰግናለን ኢንጂነር ሸንቁጥ። አሁን በመቀጠል ላይ ቀጥሎ ወይዘሮ አረጋሽ። አቤት። እሺ ጅቡት በእንግሊዝኛ ነው። እኛ ቋንቋን ወዳጆች የውጭ ሰዎች በደንብ እንዲረዱትና እንዲገነዘቡት ለነሱም ሲባል የተዘጋጀ ነው። Good evening, honorables, distinguished participants, friends of Ethiopia, fellow Ethiopians, ladies and gentlemen. I thank God, our Father, for bringing all of us to this gathering today. For anything we do is not possible without His divine willpower. The title of my speech will be, what was the main strength of the Ethiopian king Menelik II for winning the Battle of Adwa? Before I make my remarks, first and most, I would like to draw your attention to thank my comrade, a long-time comrade, in a struggle for freedom and justice to our people, Mr. Kafal Alamu, for also coordinating today's platform and for his dedication, relentless endeavors to bring justice, freedom, equality, and the rule of law to the oppressed Ethiopians, especially for his campaigning against the brutal regime in Ethiopia to stop his atrocities, arbitrary degrading treatment, and the genocide that he declared and have been committing to this day on Amhara Ethiopian. One of the main attraction in the Battle of Adwa is the shortest time ever battle fought in modern human warfare history. The battle couldn't have not been won without the Ethiopian king Menelik II, wise and courageous leadership. Emperor Menelik II had shown a unique commander-in-chief performance and an extraordinary army general of his century. After winning the Battle of Adwa, Americans and European powers recognized Emperor Menelik II as a liberator, human and just leader, and Ethiopia
as a sovereign country equal to them. They also recognized the Battle of Adwa as a symbol of resistance against wrong ideology, white race supremacy over black. As a result, numerous countries sending diplomacy and various expert assistances to the second Menelik of Ethiopia. This was the new era for Ethiopian to reclaim back their ancient civilization once again. Emperor Menelik II, rare characteristics as a leader, attracted many to research and continue writing to this day. Among many are Professor Richard Pankhurst and Dennis Gerard, Professor Jonas Raymond and Jim Crow gave an account in their respected books. Each scholars narrated the significance of Adwa and Menelik II from transnational perspective and as a global episode. All asserted that King Menelik II and the Ethiopian extraordinary bravery for defeating Italian military mighty is a permanent break to the cycle of supremacy and unsettling. The narrow ideology of white human race must stay dominant over black human race has changed to a new just order. What was Emperor Menelik's main power strength to his victory? This is the answer. Menelik II was a devoted Christian with high moral imperative, led the war at Adwa and became victorious. He has a noble cause, truth, and justice to defend for. Not only for his nation, he also defended universal justice, freedom, dignity, liberty. These are inherent and God's given natural human rights to all people without distinction. King Menelik II was a far-sighted, fine strategist, humble, wise, brave leader who served his nation with humility, grace, and justice. He was loved by his people to the extent they called him Emeye, the nation Ethiopia. Menelik II was a great liberal leader of his time. This was demonstrated when he delegated power to his wife, Empress Taitu Butul, and made her a leader of her own military unit as equal to men. To her credit, Empress Taitu had played a prominent role at the Ambalage battle near the city of Mekelle, Tigray province of Ethiopia. Queen Taitu, using her own women wisdom, cuts the enemy's lifeline, and Prince Ras Mekonnen, the father of Emperor Haile Selassie, destroyed the dispersed remnants, including the additional 15,000 combatants the Italian general brought. The Ambalage was the first part of the Battle of Adwa and defeated badly, took the arrogant Italian invaders by surprise and awe. In conclusion, I would like to emphasize the following key points on the significance of our victory in Adwa. When we mark the Battle of Adwa every year, we should learn that self-defense is always justified. I hope the audience reminded that the significance of the Ethiopian victory at the Battle of Adwa is greater than an ordinary commemoration of a victory showcase to our heroism alone. It sets a new order to future warfare law. It also clearly displayed the connection between our morality and humanity and the turning point to global politics.
Thank you all for coming and sharing our big day. I wish you all well. አረጋሽ ገብረጻድቅ አመሰግናለሁ። እግዚአብሔር ያክብርልን። በጣም ነው የምናመሰግነው። ፕሮፌሰር ሀብተ ጊዮርጊስ ይሰማዎታል? ይሰማኛል። አመሰግናለሁ። ብዙ እየተማርኩ ነው። የኔ ስለ አድዋ ማውራት ፈልጋለሁ፣ ግን ከዚያ ትምህርት ምን ተምሬያለሁ እኔ እና አሁን ፋኖን ቢመለከቱ አፄ ምኒልክ ምን ይሰማቸው ነበር? እኔ ስገምት ይስቃሉ ነው፣ ደስ ይላቸው ነበር። ምክንያቱም የአድዋ ጦርነት በቀጥታ የፋኖ ጦርነት ነው። ፋኖ ለህልውና ነው የሚታገለው። ህልውና ምንድን ነው? ህይወት፣ ነፃነት፣ መተዳደሪያ ንብረት፣ እነኚህ ሶስቱ ሊነጣጠሉ የማይችሉ ተፈጥሯዊ ተሰጥኦ ናቸው። ሊነጣጠሉ አይችሉም። እንዴት እንዲህ ይባላል? ለምሳሌ መሬት፣ ኢትዮጵያ ብዙ ጊዜ የቆየች ነች። ሰው ስንት ጊዜ ይሞታል? አፄ ምኒልክ ይህን እንዴት አስረዱ? አዋጅ ሲያውጁ የሸዋ ህዝብ ወረኢሉ እንዳገኘህ ብለው ሲያውጁ የሚከተለውን ተነግረዋል። ጉልበት ያለህ በጉልበትህ እርዳኝ፣ ጉልበት የሌለህም ለልጅህ፣ ለሚስትህ፣ ለሃይማኖት ስትል በሐዘንህ እርዳኝ። ለምሳሌ ህይወት፣ እኔ ሞታለሁ፣ አባቴ ሞቶ አልቀርም፣ ልጆች አሉኝ፣ እነሱን ህይወት ሊሸጋገር ይችላል። ነፃነትም እንደዚሁ። መሬት ይቀያየር እንደው እንጂ እዚያው ከተቀማህ ተቀማህ። ምንም አንድ ላይ የማይነጣጠሉ ናቸው ስንል ህይወት ስንል የግል ህይወት ብቻ አይደለም። የልጅ፣ የሚስት፣ የወንድ የልጅ ልጅ ህይወት በሙሉ ህይወት በሚለው ውስጥ የተጨመረ ነው እና አፄ ምኒልክ ለሚስት፣ ለሃይማኖት፣ ለምንትን ስትል እርዳኝ፣ ጸልልኝ ወይም በሐዘንህ እርዳኝ አሉ። በእኔ ግምት ተርጉመውታል ህይወት የምንለውን። ህይወት እኔ የሚመስለኝ ለራሴ ደስ ብሎ ለመኖር ይመስለኛል፣ ግን ከአፄ ምኒልክ ጋር ብናወራ ይስቁብኝ ይመስለኛል። ህይወት የአንድ ሰው የግል የአንድ ቀኑ አይደለም፣ ለልጅ የሚተላለፍ ነው እና ግን ባጭሩ እንደው የኔ ትርጉም ነው የምገልጸው። ይኸውም ትርጉም ምንድን ነው? ህልውና እንዋጋለን ብሎ ፋኖ ሲዋጋ ለህልውና በእኔ ግምት እነኝህን ሶስት የማይነጣጠሉ የምንላቸውን ኮንሴፕቶች ህይወት፣ ነፃነትና መተዳደሪያ ንብረት፣ ያ ህይወት የሚለው ሊሰው ፈንነዋል። ለህይወታቸው ለራስ ለግል አይደለም፣ ለወንድም ለእህት ልጅ፣ ለዚያ ነው ህይወት የሚዋጉት ባይነኝ። ይቅርታ በደንብ ታሰላስሉት፣ ይሄን ሀሳብ ሰነዝራለሁ። አፄ ምኒልክ ያስረዱት ነው፣ የሳቁ የሞቱበት ነው፣ የተዋጉበት ነገር ነው እና በ1882 ዓመት ንጉሠ ነገሥት ሆነው አዲስ አበባ ዙፋናቸው ላይ ከተቀመጡ በኋላ በዚያው በ1882 ዓመተ ምህረት ጦር አወጁ። ቅድም ያነበብኩላችሁም ብለው ክተት ብለው ወደ ጦርነት ሊዋጉ ሄዱ ወደ አድዋ እና ወረኢሉ እንዳገኝህ ከተህ እንዳገኝህ ብለው አዘዙ። የሸዋ ህዝብ ሂድ ወደ ወረኢሉ እዚያ እንዳገኝህ። ከዚያ ሄዱ። ትልቁ ጦርነት ከዚያ ቀጥሎ የመጣው አምባላጌ ላይ ነው። ከዚህ የምንማረው ነገር አሁን ትልቅ ነገር አለ። እርስ በርስ ይሄ የዘር ጠብ ተነስቷል፣ የጎሳ ጠብ ምናምን እንላለን። ይህንን የሚያጣላው ጎሳው እንዳይመስላችሁ የውጭ ሀገር ሰው ነው የሚያጣላው። የዚያ ተቀጣሪ ሆነው እግዚአብሔር አዞባቸውን ህወሓት የሚባል ነገር አለ ወይም ትህነግ። ከዚያ ቀጥሎ በኦሮሞ ስም የሚነግዱ አሉ። እነኚህ ሁሉ የፈረንጅ ስነ ስርዓት ነው የሚከተሉት።
የሚያሳዝነው ይሄንን ግን ብሎ ዝም ማለት አይቻልም። የግድ መዋጋት አለ። በዘር ስም ተነስተው ህዝቡን ሊያጋድሉና እነሱ እንትነን ሊሉ የሚፈልጉ አሉ። ለምሳሌ አንድ ስም ብጠራ ማን ነው? አብይ የሚባል ልጅ አለ። አብይ የሚባል ይቅርታ አድርጉልኝ፣ ልጅ የምለው ምንድነው? አብይ ሳይወለድ እኔ እሱ ሀገር ነበርኩ። በከፋ ሄጄ ነበር ለማስተማር እና እሱ ከዚያ ምንም አያውቅም ኢትዮጵያን። እኔም ብጠይቁኝ ቁጭ ብለን ማውራት ብንጀምር አይ ዶንት ቲንክ አራተኛ ነው እስከ 7ኛ ክፍል ነው የተማረው ይሉኛል። በዚህ ምክንያት ብዙም አያውቅም፣ ብዙ ስላልተማረ ሰው መግደል ምናምን ተቀጥሮ ለጣሊያን ማን ነው ለትህነግ ይሰራ ነበረ። በዚህ ምክንያት አሁንም እየሸወደ ሰው ይገላል። ግን በጭንቅላት ለመወያየት ህፃን ልጅ ነው በኔ ፊት። ከሱ ጋር ማውራት አይቻልም። አይ ዶንት ኖ ምን ያህል እንደሚገባው እና በአጭሩ ለማለት የፈለኩት የፋኖና የአድዋ ጦርነት እንደ አንድ ነገር ነው የማየው። ከቻል ያለችንን ሳንቲም እንስጥ። ከቻል ቅድም 4500 ሜትር የሚመታ መድፍ 850 ሜትር የሚነፋ የጠላት የኛውን ስንመለከት ህሉን ማነው ፋኖ ያለው መሳሪያ ረቂቅ አይደለም። እግዚአብሔር ስለሚወዳቸው ጠመንጃ እያመጣ ይሰጣቸዋል እንዲዋጉ። ግን ይሄ ምንድነው የሚወረወሩበት መሳሪያው በአየር ላይ እየመጣ አማራ ቦታ ይገላል አቶ አብይ። እና ይህንን የሚገዙበት የኛ ልጆች መሳሪያ ሩቅ ሊመቱ የሚችሉበት ፍራንክ እያዋጣን ይሰሩ ጥሩ ነው እላለሁ። አመሰግናለሁ። ብዙ ተናገር። እግዚአብሔር በጣም ደስ ይላል። በጣም ቆንጆ ነው። ብዙ ተማርን። ሽማግሌ ግልታ ታገኘው አገኘው ባልቴት ሽማግሌ ግልታ ታገኘው አገኘው